አርቲስት ቴዎድሮስ ካሳሁን መሀል ገቡና ቆሞን ከዳር ማለቱን በማስመልከት ጠቅላይ ሚኒስትሩ በምሬት ተናገሩ። ዳር መሆን መብቱ ነው፣ እኛ ግን መሀል ነን በማለት ሲናገሩ የራሳቸውን ካድሬዎች ሳይቀር ግራ አጋብተዋል ተብሏል። የጠቅላይ ሚኒስትሩ ይሄኛው የንግግር ክፍልን በሚዲያ እንዳይተላለፍ ተቆርጦ እንዲቀር ተደርጓል ነው የተባለው። ባሳለፍነው ሐሙስ የብልጽግና ካድሬዎችና የፕሮፓጋንዳ ሰዎችን የሰበሰቡት ጠቅላይ ሚኒስትር አብይ ሸራተን ሆቴል በሚገኝ አንድ መንግስታዊ አዳራሽ ውስጥ ይህንን ስብሰባ አድርገው ነበር። በኮሚኒኬሽን ሚኒስትሯ እናት አለመለስ አማካኝነት በተሰናዳውና የብልጽግና የፕሮፓጋንዳ ተቋማት ኃላፊዎች በተሳተፉበት በዚህ ስብሰባ ላይ ጠቅላይ ሚኒስትሩ ለህዝብ የሰጡት ነጻነት በጣም የሰፋ እንደሆነ ሲያብራሩ እርሳቸውም ስለ ጋዜጠኝነትና ዜና አጻጻፍ ሲያስተምሩ ውለዋል። ይህ ስብሰባ ሙሉ ውሎ በካሜራ ከተቀረጸ በኋላ በመገናኛ ብዙሃን የተላለፈው ግን ከአንድ ቀን በኋላ ባሳለፍነው አርብ ምሽት ነበር። በተለይ ነጻነትን ከማስተዳደር አንጻር በተደጋጋሚ የምናየው ነው። ክቡር ጠቅላይ ሚኒስትር በተለይ እኛም የምንታዘባቸው ብዙ ሚዲያዎች አሉ። ማሪ ሰው ነጻነትን ማስተዳደር ይቸገራል። አርግ የተባለውን አያደርግም፣ አታርግ የተባለውን ያደርጋል። የሰው ባህሪ ነው። ጋዜጠኞችን ለመሳደድ ለእስራትና ከ200 በላይ የሚሆኑት ደግሞ ለስደት የዳረጉት የብልጽግናው ፕሬዝደንትና ብልጽግናቸው ነጻነት ሰፋ፣ ህዝብ የሰጠነው ነጻነት ማስተዳደር አቃተው እያሉ እርስ በርስ ሲወዳደሱ በዋሉበት መድረክ ላይ ሲወገዝ የነበረው ደግሞ አርቲስት ቴዎድሮስ ካሳሁን ነው ብለዋል ታዳሚዎቹ። ባለፉት ሳምንታት ከንቲባዋ፣ የደህንነት ኃላፊው፣ ምክትል ጠቅላይ ሚኒስትሩና ጠቅላይ ሚኒስትሩ እንደዚሁም በጀት መድበው ያሰማሯቸው ዘፋኞች ድምፃዊውን ለማውገዝ ስም ሳይጠቅሱ በተለያዩ ንግግሮቻቸው ሲገልጹ መሰንበታቸውን መዘገባችን ይታወሳል። ሆድ ማስባስ በቀላሉ ይሄንን ህዝብ በመጮህ በማልቀስ አካባቢ ይበክል ለቅሶ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ሀገር ለሞተችባቸው የህሊና ጸሎት እናድርግ። እንዲህ ባለመልኩ ድምፃዊን ተረባርበው ሲያወግዙና በሚዲያም ሲያስተላልፉ የከረሙት ያገዛዙ ባለስልጣናት አሁንም ይህንኑ ቀጥለውበታል። ባሳለፍነው ሐሙስ በተዘጋጀው በዚሁ መድረክ ላይ ዳስጣል ከሚለው ዘፈን ላይ መሀል ገቡና አቆሙን ከዳር የሚለውን ስኒ ወስደው ጠቅላይ ሚኒስትሩ ትንታኔ መስጠታቸውም ታውቋል። የእርሳቸውና ያገዛዛቸውን ቃላባይነት፣ ከሃዲነትና አፈናቃይነት ለመግለጽ በማሰብ ጥቅም ላይ የዋሉትን እነዚህን ገለጻዎች እንዳበሳጯቸው መደበቅ የተሳናቸው ጠቅላይ ሚኒስትር አብይ የፈለገ ሰው ከዳር መሆን መብቱ ነው፣ እኛ ግን መሀል ላይ ነን ስለማለታቸውም ተሰምቷል። በእርግጥ ድምፃዊውም እርሳቸውና ግብረ አበሮቻቸው ሌሎችን አታለውና ክደው ከዛም አፈናቅለው እነርሱ መሀል ላይ መግባታቸውን ሌላውንም በፖለቲካም ሆነ በኑሮ ከዳር ማድረጋቸውን የገለጸ በመሆኑ ጠቅላይ ሚኒስትሩ እኛ መሀል ላይ ነን በማለት ማረጋገጫ ይህን የድምፃዊውን ስንኞች ወስደው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ከካድሬ ፕሮፓጋንዳ ሹሞቻቸውና ሰራተኞቻቸው ከጉዳዩ ጋር የተገናኘ ጥያቄ አልቀረበላቸውም የሚሉት የመድረኩ ተሳታፊዎች ይሁን እንጂ በድንገት የቴዲ አፍሮ ዘፈንን ጠቅሰው እኛ ዓለም የመሰከረውና የሚመሰክረው ጥረትና እንቅስቃሴ ውስጥ ነው ያለነው፣ በዚህ ሂደት ውስጥ ዳር ላይ ሆነናል ያሉ ካሉ ዳር መሆን መብታቸው ነው፣ እኛ ግን ከልባችን እየሰራን መሀል ላይ ነን በማለት ሲናገሩ ታዳሚዎቹ ርዕሰ ጉዳዩ ጋር ያልተገናኘ ነገር ሲያነሱባቸው ግራ ተጋብተው ነበር ብለዋል። ይህ ንግግራቸው ግን ከተቀረጸ በኋላ በሚዲያ እንዳይተላለፍ የተደረገ ሲሆን የመድረኩ የመወዳደር ዝግጅትም ከአንድ ቀን በኋላ በሁሉም የመገናኛ ብዙሃን በኩል በተመሳሳይ ሰዓት ተቆራርጦ እንዲሰራጭ ተደርጓል። ጠቅላይ ሚኒስትሩ ስለ ቴዲ አፍሮ ከመናገር ባለፈም በሙዚቃ ስራ ላይ የተሰማሩ ባልደረቦቹን የስራ አጋሮችና ጓደኞቹን ጨምሮ በግለሰቡ ዙሪያ ያሉም እስካሁን 8 የሚሆኑ ሰዎችን ማሳሰራቸውን መዘገባችን ይታወሳል። ህወሓት ብልጽግና ሲያሸብረ ይከረማል። መንግስት ያቋቋምኩት ወደ ጦርነት ለመግባት አይደለም ይላል። አሁንም ለድርድር ዝግጁ ነኝ ያለው ድርጅቱ ብልጽግና የሰላም ስምምነቱን ስላፈረሰው ገለል ተደርጎ የነበረው መንግስትን መልሼ አቋቁም ያለው የሚል መግለጫ አሰራጅቷል። ትግራይና ህወሓትን ትተው ወደ ብልጽግና ካምፕ የተቀላቀሉና ብሔራዊ ክህደት የፈጸሙ የሚላቸው አካላትን ደግሞ ከጠላት ወገን የተሰለፉ የጠላት ተለጣፊዎች በማለት በተለመደ ቋንቋ ገልጿል። ራሱን እንደ ክልላዊ መንግስት ሳይሆን የትግራይ መንግስት እያለ የሚጠራው ህወሓት በ2013 የተቋቋመው ምክር ቤት ከፕሪቶሪያው ስምምነት በኋላ ለሰላም ሲባል ታግዶ የቆየ እንጂ የፈረሰ እንዳልነበርም ያክላል። የብልጽግና ስርዓት የፕሪቶሪያውን ስምምነት ሙሉ በሙሉ ስላፈረሰው ታግዶ የነበረው የትግራይ ህዝብ ምክር ቤት ወደ ስራው መመለስ ግዴታ ሆነ የሚለው ድርጅቱም በአሁኑ ወቅት በጠላት ጎራ ተሰልፈው የሚገኝና ብሔራዊ ክህደት የፈጸመው ቡድን ምክር ቤቱን ለማፍረስ ያልፈነቀለው ድንጋይ የለም ባይ ነው። የትግራይ ህዝብ በፕሪቶሪያው ስምምነት መሰረት ሉዓላዊነት ይመለስ፣ ሞትና ስቃይ ይብቃ፣ ዋስትና ባለው መንገድ ወደ ቄል መለስ፣ የጄኖሳይድ ተጠያቂነት ይረጋገጥ እያለ ሲጠይቅ ነበር የሚለው ድርጅቱም በዚህ ወቅት ግን የጠላት ተለጣፊ የሆነ ቡድን
ጦርነት ናፋቂ የሚል ስም በመለጠፍ አፍ ለማስያዝ ሲሞክር ቆይቷል በማለት በቀድሞ አባሎቹና በአሁኑ ወቅት ከብልጽግና ወገን በተሰለፉ ሰዎች ላይ ትችት ሰንዝሯል። የድርጊታቸውም የትግራይን ህዝብ ለማጥፋት በቅድ ለሚሰራው የብልጽግናው ስርዓት ምቹ ሁኔታን የፈጠረና የህዝቡን ሁኔታ ከድጡ ወደ ማጡ እንዲያሽቆለቆል ምክንያት ሆኗልም ብሏል። የምክር ቤታችን ስብሰባን ለማደናቀፍ ብልጽግና ሊያሸብረን ሞክሮ ነበር ያለው ህወሓት በዋዜማው ተቀጣጣይ ነገሮች እንዲፈነዱ ተደርጓል። የብልጽግና ድሮኖች በመቀለ ሰማይ ላይ ሲያንዣብቡም ሰንብተዋል። ጉባኤው በሚካሄድበት ሰዓትም የጦር አውሮፕላን በመላክ ለማደናቀፍ ተሞክሯል። ሆኖም የምክር ቤቱ አባላቱም ሆኑ አመራሮቻችን መስዋዕትነት የሚከፈል ቢሆን እንኳን ለትግራይ ህዝብ የራስን እድል በራስ የመወሰን መብት የሚከፍል ነው በማለት በያዛቸው አጀንዳዎች ላይ ተወያይቶ ጉባኤውን በድል አጠናቋል ሲልም ገልጿል። የቀድሞ መንግስት መመለሱ የትግራይ ህዝብ ከተደቀነበት የህልውና አደጋ ወጥቶም ዋስትናው እንዲረጋገጥ ለሚያደርገው ትግል መሰረትን የሚጥል ነው የሚለው ድርጅቱም ለውይይትና ለድርድር ለሚደረገው ጥረትም ተጨማሪ አቅም ይሆናል ሲል መግለጫ አውጥቷል። የብልጽግና ስርዓት ስምምነቱን እንደ ሌላ የጄኖሳይድ መሳሪያ ሲጠቀምበት ቆይቶም አሁን ደግሞ ሙሉ በሙሉ አፍርሶታል የሚለው ህወሓት የትግራይ ህዝብ የውስጥና የውጭ ዘመቻዎችን በማክሸፍ የማይቀረውን ድል የሚያፋጥን ትግል ሊያደርግ ይገባልም ብሏል። ታግዶ የነበረው የትግራይ መንግስት ምክር ቤት መመለስ ከጦርነትና ከጦርነት ወሬ ጋር ምንም የሚያገናኘው ነገር የለም የሚለው ድርጅቱ አሁንም አቋማችን ሁሉም ልዩነቶች በውይይትና በድርድር መፈታት አለባቸው የሚል ነው። ከዛ ውጭ በህዝብ የተመረጠ መንግስት ወደ ስራው መመለሱ በማንኛውም መልኩ የጦርነት መንስኤ ሊሆን አይችልም በማለትም ገልጿል። የብልጽግናው ሚኒስትር ወደ አሜሪካ ተጠሩ። ኢትዮጵያ የሱዳን ጦርነት ዋነኛ ማዕከል ሆናለች በተባለ ማግስት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጌዲዮን ጢሞቴዎስን አግኝተው ማነጋገራቸው ታውቋል። ስቴት ዲፓርትመንት ዋነኛው የመነጋገሪያ ነጥብ የምስራቅ አፍሪካ የጸጥታ ቀውስ ነውም ብሏል። ከአሜሪካ በኩል ባለፉት ቀናት ኢትዮጵያን የተመለከቱ ሁለት ዋና ዋና ውሳኔዎች ትኩረትን የሳቡ ነበሩ። ቀዳሚው ጉዳይ የአዲስ አበባው መንግስትና የአቡዳቢው ላኪው በትብብር በሱዳን ካርቱም ኤርፖርት ላይ ከባህር ዳር ተነሱ ድሮኖች ጥቃት አደረሱ የሚለውን መግለጫ ተከትሎ ዋሽንግተን ተቀባይነት የሌለው ጥቃት በሚል ያወገዘችበት ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ሱዳን አሁን የውክልና ጦርነት ማዕከል ሆናለች፣ ጎረቤት ሀገራት ደግሞ ሉዓላዊ ግዛታቸውን ለዚህ ወታደራዊ ጥቃት መገልገያ እንዲሆን ፈቅደዋል በማለት ሲናገሩ መደመጣቸውም የሚታወስ ነው። Sudan has become in some way sort of a proxy engagement between multiple countries who are behind some of the elements that are fighting. There are other countries that are not directly involved but have allowed their national territories to be used as a way to ship weapons. ሌላኛው ደግሞ የአሜሪካ መንግስት ለአዲስ አበባና የአስመራ መንግስታት ማስጠንቀቂያ እንደሰጣቸው የሚገልጸው ሰነድ ጉዳይ ነው። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነም ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ ስለመሆኑ ሮይተርስ መዘገቡም አይዘነጋም። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረግ የትኛውንም አይነት ሙከራም እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋት የሚፈጥር ተሳትፎ የተነሳም ማስጠንቀቂያ እንደተሰጣቸውም ተመላክቷል። ከነዚህ ሁነቶች በኋላ የብልጽግናው ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን ተጠርተዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር መክሯል። የሰላምና የጸጥታ ጉዳዮች ዋነኛ ትኩረት ስለመሆናቸውም የውጭ ጉዳይ መስሪያ ቤቱ በኩልም ማርኮ ሩቢዮን በየፊናቸው ያወጡት አጭር ማብራሪያ ያስረዳል።